ክርስቶስ ሰውን መውደዱ እንዴት ያለ ነው! እንደምን ያለ ድንቅ ነው! ሰማይን እንደ ድንኳን የሰረጋው ጌታ በእንጨት ላይ ተሰቀለ። ሰማይን በከዋክብት ያስጌጠው አምላክ የሾህ አክሊል ተደፋበት። ሊቃነ መላእክት ፈርተው በፊቱ የሚቆሙለት ጌታ በጲላጦስ ፊት ቆመ። በነገስታት በመኳንንት በሕያዋን በሙታን የሚፈርደው ጌታ እንደ ተከሳሽ ቆሞ ዝም። ልብሱን ሸፍነው በጥፊ ሲመቱት ዝም። እርኩስ ምራቅ ሲተፉበት ዝም። ሰንበትን ሽረሃል ዝም። ቤተ መቅደሱን አፍርሼ እሰራለሁ በ3 ቀን ብላል ዝም። ያን ሁሉ ነገር ሲያደርጉት አንዲት መልስ አልመለሰም። ከሃዲ ነህ ተባልኩም በሉ፣ መናፍቅ ነህ ተባልኩም፣ ቡዳ ተባልክ በሉ፣ ጅራታ ምን ነው አለኝ በለ ምን በል ክርስቶስ ጋኔን አለብህ ተብሎ የተሰደበውን ያህል ትሰደባላችሁ እናንተ? በዓለም ላይ ያለው 7 ቢሊዮን ህዝብ አንዱ ነው ቢሰደብ የክርስቶስን ይችን ስድቡን አንዲቱን አታውቅም። እንዴት የመላእክት አምላክ ጋኔን አለብህ ይባላል? የይቅርታ ልብ የሌለን ልባችን ተራራ ሆኖ የገዘፈ በጣም የተናገረኝ ነገር እኮ ከባድ ነው ስላልገባችሁ ነው የምንል አውሬዎች ያዙኝ ልቀቁኝ፣ ታንቄን መሞት መርዝ ነው የምጠጣ፣ ኤሌክትሪክ ነው የምጨብጥ፣ ውሃ ነው የምገባ የምንል እውነት የክርስቶስ ልጅ ነን የማለት ድፍረት አለን? እግዚአብሔር ይሄንን ዓለም መፍጠሩ ፍጹም ትህትና ነው። እንደምንሰቅለው እያወቀ ፈጠረ። አልዓዛርን በቃሉ ብቻ አይደለም እንዴ ከመቃብር ውጣ ብሎ ያስወጣው? የባልቴቲቱን ልጅ አንተ ጎበዝ ተነስ ብሎ አይደል እንዴ ከሞት ያስነሳው? አንቺ ብላቴና ተነሽ ብሎ ነው ያችን የ100 አለቃውን ልጅ ያስነሳት። አባቴ ሆይ ይችን ጽዋ ከኔ ትለፍ ብሎ ደግሞ ጸለየ። ሞት የሚፈራው ክርስቶስ እንዴት ሞትን አስወግድልኝ ብሎ ይጸልያል? ሁሉም ሐዋርያት እኔ ነኝ ሲሉ ይሁዳ ማውር እኔ ነኝ አለ። አንተ አስመሳይ ማለት ይችል ነበር። የተቀጠቀጠ ሸምበቆን አይሰብርም፣ የጧፍ ኩስታሪን አያጠፋም የተባለው ፍጹም ትሁትና ጭምት የሆነው ጌታ አረ አንተ አልክን ያላልኩም ነው ያለው። ሰው ሆይ አንተ ክርስቶስን ሆነ ቢሆን ኑሮ ከሷ ደግሞ እንዳላወቅ ሲቆጥር ብታገኘው ምን ታደርገው ነበር? እኔ ግን በጥርስ የምትነክሰው ይመስለኛል ይላል። እኔ በህይወቴ ዘመን ሁሉ አልታረቅም ብላችሁ ምክንያት የምታቀርቡ ሰዎች የምታቀርቡት ምክንያት ሁሉ በፍጹም ውሃ ያነሳም። ምነግራችሁ ይሄንን ነው። ለማይታረቅ ሰው ህማማት መጣ አልመጣ ጥቅም የለው። ለማንም የሚገኝ ነበር ጌታ፣ ሩቅ አልነበረም። ውሃ ቀች ታገኘዋለች፣ ጎባጣው ያገኘዋል፣ ሽማግሌ ያገኘዋል፣ የተራበ ያገኝ፣ እውር ያገኘዋል። አንዳንዶቹን ባለስልጣናት ዛሬ እንኳን እውር አይን ያለው ያገኛቸዋል። ክርስቶስ ግን የተከሳሾችን ክስ የሚሽር አምላክ ነው። ተከሰሰ። የጲላጦስ ጌታ ነው። ጲላጦስ ፈረደበት። የኃጢአተኞችን ኃጢአት ይቅር የሚል ነው ሲልም እናውቀዋለን። ልጄ ኃጢአትህ ተሰረየችልህ፣ ልጄ ኃጢአትሽ ተሰረየችልሽ፣ በሰላም ሂድ፣ በሰላም ሂጂ ያለ ሲያሰናብት የነበረው ጌታ እንደ ኃጢአተኛ ይሙት በቃ ተፈረደበት። የህይወት እንጀራ ተራበ፣ የህይወት ውሃ ተጠማ። በውሃ ላይ የተራመደ ጌታ በእግራቸው ሲረግጡት ተሰውሯቸው ያልፍ የነበረ ጌታ በሰው እጅ ሲያዝ ትህትና የዋህነትና ሂሩት ግን ይሄን አደረጉ። ቢያንስ